ሶላት በእስልምና ዋነኛው አላህ በባሮቹ ላይ የደነገገው ተግባር ነው። የሌሊት ሶላት አንዱ የተረጋገጠ ሱናና ትልቅ ፋይዳ ያለውና ከምርጥ ዒባዳዎች አንዱ ነው። ከሌሊቱ መጀመሪያ ጀምሮ እስከ ሱብሒ ሶላት ድረስ ሲሆን በመጨረሻው 1/3 ላይ ቢገኝ ደግሞ ይመረጣል። የሌሊት ሶላትና አሰጋገዱን በሚመለከት ደግሞ እንደሚከተለው አቀርባለሁ። በየሁለት ረክዓው እያሰላመቱ የቻሉትን የፈለጉትን ያክል ይሰግዱና በመጨረሻ ላይ 1 ረክዓ ብቻ በመጨመር በዊትር ያጠናቅቃሉ። የሌይል ወይም የሌሊት ሶላት ተብሎ በውስጥ ተነይቶ ወይም ታስቦ ፋቲሓ ይቀራል። ከፋቲሓ በኋላ የቻሉትን ሱራ ይቀራሉ። ሓፊዝ የሆነ ሰው ደግሞ በሒፍዙ አርዝሞ ይቀራል። ሓፊዝ ያልሆነ ሰው የሚችለውን ይደጋግማል። ካልሆነ ደግሞ ቁርአን ይዞ መቅራት ይቻላል። በዚህ መልኩ 2 ረክዓ ከሰገዱ በኋላ እንደ ቀብልያ ወይም ባዕድያ ሱናና ሶላቶች ማለት ነው አተሕያቱ ቀርተው ማሰላመት ነው። ከዛም በኋላ በዚሁ መሰረት የቻሉትን ያክል 2 ረክዓ እየሰገዱ 10 ይሁን 12 14 16 20ና 22 ሰግደው በመጨረሻ ላይ 1 ነጠላ ቁጥር በመስገድ ዊትር አድርገው ማጠናቀቅ። ዊትር ማለት ደግሞ ተጋማሽ ቁጥሮች ማለት ነው። 1 3 5 ወይም 7 ማለትም 1 ረክዓ ሰግደው ተሸሁዱን በመቅራት ሶላቱን ዊትር አድርገው ማጠናቀቅ ይችላሉ። እንደው ጠቅለል ሲደረግ ሶላተል ሌይል ማለት ከኢሻእ በኋላ እስከ ፈጅር ድረስ ባለው ወቅት ውስጥ የሚሰገድ ቁርአን በዛ ተደርጎ የሚቀራበት ትርፍ የሆነ የሌሊት ሶላት ሲሆን ይህ ሶላት ተራዊሕ ወይም ተሐጁድ ተብሎ ሊጠራ ይችላል። ለዛም ነው የሌሊቱ መጀመሪያም ይሁን መካከል ይሁን መጨረሻ ላይ መስገድ ቢቻልም በላጩ ግን የሌሊቱ የመጨረሻው 1/3 ላይ መስገድ በላጭ ነው። ምክንያቱም አላህ ሱብሓነሁ ወተዓላ ባሮቹን ማነው የሚለምነኝ የምቀበለው፣ ማነው የሚጠይቀኝ የምሰማው፣ ማነው መሐርታዬን የሚጠይቀኝ የምምረው የሚልበት ለሁሉም መክፈቻ ተወዳጅ ጊዜ ነው። በተጨማሪም ይህ የቁርአን አንቀጽ የሚመለከተው ሁሉንም የሌሊት ሶላቶች ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا كليلتم لانت تجمعري ونجن صلاة برسو بقرآن سجد أجيته مسجون بهنا سفرة برقت يقوم محل سورة الإسراء أنك 79 بمجرشام اسكليلتو أقاماش ك7 ساعات بهالا እንቅልፍ በተለያዩ ስራዎችና ምክንያቶች ሳትተኙ ከቀራችሁ 2 ረክዓና 1 ዊትር ወትራችሁ ሐጃም ያላችሁ ዱዓችሁን አድርጋችሁ ብትተኙ ለስኬታችሁ ቁልፍ፣ ለኢማናችሁ ትርፍ፣ ለጭንቃችሁ መውጫና ከአላህ ጋር ያላችሁን ግንኙነት ለማጠናከር የተመረጠ ጊዜ ነውና ተጠቀሙበት። የየቀኑ ደስታ በጎህ ስግደት ወይም በፈጅር ሶላት ይጀምራል። ስለዚህ ቀንሽን ፈጅርን በመስገድ ጀምሪ። ይህን ማድረግሽ የአላህ ስብሓንሁ ወተዓላ ሙሉ ጥበቃ ተጠቃሚ ያደርግሻል። አላህ ከክፋት ሁሉ ጠብቆ ቀና ቀናውን ይመራሻል። በፈጅር ሶላት የማይጀመርን ቀን አላህ አይባርክም። ተቀባይነት የማግኘትና የስኬት ቀዳሚ እርምጃ የንጋት ሶላት ነው። የፈጅር ሶላት ሰጋጆች እንኳን ደስ ያላችሁ። እርሷን ሶላት ችላ ያላችሁ ደግሞ ጥፋት ተገባችሁ። ለአንድ የአላህ ባሪያ እንደ ሶላት የዓይኑ ማረፊያውና እርካታ ማግኛው የለም። ከሶላትና እንዲሁም በአጠቃላይ ከዒባዳ መቋረጥ ጉዳቱ የሞት ያክል ከባድ ነው። ሰው ሲሰግድ አለመስገድ፣ ሲጾም አለመጾም መቻል ቅር ይላል። በተለይ በየትኛውም ሁኔታ ውስጥ ከአላህ መነጠልን ለማይፈልግ ሰው ከመመለስ ሁሉ ወደ ሶላት መመለስ ደስ ይላል። ሁላችንም ወደ አላህ እየሄድን ነው። ቀጥ ብሎ በሙሉ ኢማንና ዒባዳ ወደ አላህ የሚሄድ ሰው ግን የለም። ሁሉም እያነከሰ ነው የሚሄደው። ሁሉም የጎደለው ነው። ሁሉም ደካማ ነው። ግማሽ ሶላት
ግማሽ ጾም፣ ግማሽ ዚክር፣ ግማሽ ቁርአን ይዘን ነው የምንሄደው። የደከመ የሰነፈ የተሰባበረ የቂን ነው ያለን። አላህ ይርዳን። ሐዘን በአንዲት ሰላት ድራሹ ይጠፋል። ደስታም እጅን ወደ ፈጣሪ በመዘርጋት ይመጣል። ዱዓ ሲባል እንደ ቀላል ነገር አትመልከቱ። በዱዓ ብቻ የሚኖሩ ሰዎችን አውቃለሁ። ስለዚህ እጆቻችን ከፍ አድርገን አላህን ሱብሓነሁ ወተዓላ ሁሌ እንለምነው። በቀዳሚነት ልንለምነው የሚገባው አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ ቀልቦችን የምትገለባብጥ የሆንከው ጌታ ሆይ ቀልቤን በሃይማኖትህ ላይ አጽናልኝ፣ ሰላትንም በአግባቡ እንድሰግድ አጠንክረኝ። አንዳንዱ ቆሞ ሲሰግድም የሚያጅብ የሆነ ሁኔታ ይፈጠርበታል። ገና ለሱብሒ ሰላት እንደ ቆምን ከሰላቱ በኋላ ያለው ጣፋጭ እንቅልፍ ይታወሰናል። ያ እንቅልፍ ዱንያ ላይ ካሉ ጣፋጭ ነገሮች ሁሉ መካከል ቀዳሚው ሳይሆን አይቀርም። ግና ከሱብሒ በኋላ መተኛት አይመከርም። ሰዓቱ አላህን የማውሳትና የዱዓ ሰዓት በመሆኑ ወደ አላህ መቅረብንና እርሱ ዘንድ መወደድን አስበልጠው ፀሐይ እስክትወጣ ድረስ ዚክርና ዱዓ እያደረጉ የሚቀመጡ ብርቱዎችንም አሉ። ኢማን ማለት ይህ ነው። የማይታየውን የአላህ ስብሓንሁ ወተዓላ ቃል ኪዳን እንደሚታይ አድርጉ ማመን። እኛ ከምንፈልገው በላይ አላህ ስብሓንሁ ወተዓላ የሚወደውን ማስቀደም፣ ነፍስያችን ከምትመርጠው አላህ የሚመርጠውን መምረጥ። ጀነት ውድ ናት ወላሂ። ነፍስያን መጫንን፣ ፍላጎትን መጨቆንን ትጠይቃለች። ጀነት ለነፍስያ በሚከብዱ ነገሮች የተከበበች ናት። እንቅልፍ መቁረጥን፣ ድካምን መርታትን፣ ስንፍናን ማሸነፍን፣ የምንወደውን አላህ ስብሓንሁ ወተዓላ በሚወደው መተካትን ትሻለች። አላህ ስብሓንሁ ወተዓላ ብቻ ያበርታን። اللهم إنك عفو تحب العفو فاعف عنا. اللهم اغفر لي جميع ذنوبي فإنه لا يغفر الذنوب إلا أنت. اللهم يا مقلب القلوب ثبت قلبي على دينك. اللهم يا مقلب القلوب ثبت قلبي على دينك. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وأدخلنا إياها بالسلامة برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون، وسلام على المرسلين، والحمد لله رب العالمين. والسلام عليكم ورحمة الله وبركاته.